በዛሬው ዕለት የሳውዲ ፎሬን ሚኒስተር ፕሪንስ ፈይሰል ብን ፈርሃን እና የኢራኑ ፎሬን ሚኒስተር አባስ አራጂ በስልክ እንዳወሩ ተነግሯል። ሰሞኑን ሲቀጣቀጡ እንደነበረ በተለይ ኢራን የምትልካቸው ባሊስቲክ ሚሳይሎች ጉዳት ሲያደርሱ እንደነበረ ሳውዲ ውስጥ ይታወቃል። ትናንትና ሁሉ ሳይቀር ከኢስት ዌስት የሚባለው የሳውዲ ብቸኛው ኦይል መሸጫ ፓይፕላይንም በኢራን ድሮኖች መመታቱ ይታወቃል። ትናንትና ራሱ ነገር ግን ይህ ሁሉ ሀፕን እያደረገ ባለበት እንግዲህ ዛሬ በፐብሊክሊ አናውንስ በተደረገ የሳውዲ ፎሬን ሚኒስትሪው ራሱ አናውንስ ባደረገው መሰረት ሁለቱ በስልክ አውርተው ነገራቶችን መካረሮችን እንዴት ማረጋጋት አለብን በሚል ጉዳይ መወያየታቸውንና አውፍ እንባባል ተባብሏል። ብቻ ባጭሩ ማለት ነው። እና ያልተጠበቀ ነበረ። ትናንትና ድረስ በጣም ኢምፖርታንት ከሚባሉ የሳውዲ ፋሲሊቲዎች መካከል አንደኛው የሆነውን የሳውዲ ፓይፕላይንን እየመታች ነበረ ኢራን እስከ ትናንትናው ድረስ። ነገር ግን ነገራቶች የበለጠ ይካረራሉ ተብሎ ሲጠበቅ እንግዲህ በዛሬው ዕለት በስልክ አውርተው እንዴት እናረጋጋ፣ እንዴት አካባቢውን ወደ ቦታው እንመልስ በሚል ጉዳይ ማውራታቸው ታውቋል። ኢራንና ሳውዲ እንደምታውቁት ሚድል ኢስት ላይ በደንብ ፓወርፉል የሆኑ ሀገራቶች ናቸው። ሚሊተሪሊ ኢራን በደንብ ፓወርፉል ነች። በአይዲዮሎጂና በኢንፍሉዌንስ ደግሞ ሳውዲ በተለይ በሙስሊም ወርልድ ላይ ያላት ኢንፍሉዌንስ በጣም ትልቅ ነውና የሁለቱ አብሮ መስራት በጣም ኢምፖርታንት መሆኑ ይታወቃል። ሚድል ኢስትን ወደ ሰላም ለመመለስ በዚህ ጉዳይ ሁለቱ አውርተው እንግዲህ ባልተጠበቀ መልኩ ወዲያው ጦርነቱ ገና እንትን ሳይል ወዲያው ባልተጠበቀ መልኩ ሰላም ለማስፈን ስምምነት ላይ ደርሷል which is a good thing